ክቡራትና ክቡራን የመንግስት ባለስልጣናትና ተወካዮች፣ የፀጉር አስተካካዮችና የፀጉር ቤት ባለቤቶች እንዲሁም ሙያችንን የምትደግፉ አካላት ሁሉ ወደዚህ ታላቅ ጉባኤ እንኳን በደህና መጣችሁ እላለሁ። ለረጅም ዓመታት በፀጉር ስራ እንደማሳለፌ መጠን ዘወትር ይቆጨኝ የነበረውን የመሰባሰብና ዓላማ ዛሬ ላይ እውን በመሆኑ በእኔ ዘመን ታላቅ ኩራትና ደስታ ይሰማኛል። በድጋሚ እንኳን ደስ አላችሁ እናንተም የዚህ አካል ስለሆናችሁ። እኛ ፀጉር አስተካካዮችና የፀጉር ቤት ባለቤቶች ሙያችን ጥበብ፣ አዳዲስ ፈጠራ፣ ትዕግስት፣ ተአማኝነትን፣ ፍቅርን የያዘ ታላቅ ሙያ ነው። ነገር ግን ጉዟችን ዓለም በደረሰበት ልክ እየተጓዘ እንዳልሆነ እሙን ነው። ስለሆነም ዛሬ እዚህ የተሰበሰባችሁ ባለሙያዎች በአንድነትና እንደ አንድ ቤተሰብ የሙያችንን ክብር ለማስጠበቅ የአባላትን ፍላጎት ለመደገፍ በኢትዮጵያ ውስጥ የፀጉር ስራ በሁሉም የሀገራችን አካባቢዎች እንዲያድግና እንዲጎለብት በዚህ ታላቅ ጉባኤ እማጸናችኋለሁ። የበኩላችሁን አስተዋጽኦ አድርጉ እላለሁ። የዛሬው ጠቅላላ ጉባኤ ልዩ የሚያደርገው በሀገራችን ብሎም በምስራቅ አፍሪካ የመጀመሪያው የፀጉር አስተካካዮችና የፀጉር ቤት ባለቤቶች ማህበር ምስረታ በመሆኑ በድጋሚ ኩራትና ደስታ ይሰማኛል። እናንተም የዚህ አካል ስለሆናችሁ እንኳን ደስ አላችሁ እላችኋለሁ። ዛሬ የሚጀመረው ጉዟችንን እንድንቀጥል በአንድ ልብ በአንድ መንፈስ እንሰራለን። በመላው ኢትዮጵያ የፀጉርን ስራ እናነቃንቅ። በቀጣይም ወርልድ ባርበርስ አሶሲዬሽን WBA ለመቀላቀልና ዓለም እየተጓዘበት ያለውን ቴክኖሎጂና አስተምሮት አብሮ ለመስራት ጀምረናል። ፕሮግራም ጀምረናል። ግንኙነቶችን ጀምረናል። ለዛም የእናንተ አሁንም ድጋፍ ያስፈልጋል። በድጋሚ እንኳን ደስ አላችሁ፣ እንኳን ደስ አለን። አመሰግናለሁ። የተለያዩ አይነት ተቋማት አሉ በእኛ ስር የምንመዘግባቸው። የመጀመሪያው የብዙሃን ማህበር ነው። ቦርድ መር ማህበር የምንላቸው አሉ፣ የሙያ ማህበር የምንላቸው አሉ፣ ሌሎች የበጎ አድራጎት ማህበር የምንላቸው አለ፣ የዘለቄታ በጎ አድራጎት ድርጅት ወይም ፋውንዴሽን የምንላቸው አሉ። ወደ 6 አይነት ድርጅቶች አሉ። እንዲሁም ደግሞ ከአገር ውጭ ሲሆን ደግሞ የውጭ ድርጅቶች ብለን እንመዘግባለን እና ከነዚህ ውስጥ የእናንተ የብዙሃን የሚለውን ይዞ የተቋቋመ ድርጅት ነው እና የብዙሃን ምንድን ነው የሚለውን ደግሞ የተወሰነ እንበላችሁና የብዙሃን ማህበር እንግዲህ የትኛው ይሻለናል? እኛ ለመደራጀት እንደዚህ አስበናል። የፀጉር ባለሙያዎችና ባለቤቶች ይህን ማህበሩን እናቋቁመው ሰው የትኛው ይሻለናል የሚል አይነት አማራጭ ሲመጣ ምንድነው ያደረግነው? እኛ ሌሎች ኦፕሽኖች አሉ፣ ግን ከዛ የተሻለው ምንድነው የብዙሃን ሲል ምንድነው የፀጉር አስተካካይ ባለሙያዎችን እንዳለ ይይዛቸዋል፣ እንዲሁም ደግሞ ባለቤቶችን በአንድ ላይ ይይዛል። ሰው ኦነሮችንም ይይዛል፣ እንደገና ደግሞ አስተካካዮችንም ይይዛል። ሁሉንም አቅፎ መያዝ የሚችለው ይሄኛው ነው። ከነዚህ ካሉት አማራጮች ውስጥ ይሄ ለእናንተ ይጠቅማል በሚል ለእናንተ የብዙሃን ማህበር ሆናችሁ እንድትደራጁ ሀሳብ አቅርበናል። የእናንተ የመጡ ተወካዮችም ይህንን ተቀብለው ዛሬ እዚህ ደርሳችኋል ማለት ነው። ሌሎች ላይ እንዳልኳችሁ ጀስት በጎ አድራጎት ስራዎች መስራት ነው። ከሌሎች ላይ የሚያደርገው ለራሳቸው የሚሰሩ ወይም ሙያቸውን ለማሳደግ የሚሰሩ ድርጅቶች ላይ ትንሽ የእኛም የተሻለ ድጋፍ አለው። የተለያዩ ሳፖርቶችን ያደርጋል፣ ድጋፎችን ያደርጋል እና ከዛ አንጻር የእናንተም በሙያ ማህበር መደራጀት በብዙሃን ማህበር መደራጀቱ የብዙሃን ማህበር ኢንሲንስ አሁን የእናንተ እንግዲህ ሰርተፊኬታችሁ ሁሉም ተመርቆ ላያገኙ ይችላል። በልምድም ሊገኝ ስለሚችል ሁሉንም እንዲያቅፍ ተደረገ እንጂ ደስ እናንተ የሙያ ማህበር ማለት ነው። በሌላ አነጋገር የሙያ ማህበር ማለት ነው። የብዙሃን ማህበር የሚያደርጋቸውን እያንዳንዱ ነገሮች የብዙሃን ማህበር ያካሂዳቸዋል ማለት ነው። የብዙሃን ማህበር የሚለው ወደ እናንተ መጥቷል ማለት ነው። ሌላው መደበኛ አባላት ይላል። መደበኛ አባላት እነማን ናቸው? ቅድም እንዳልኩት መደበኛ አባላት የምንላቸው መስራች አባላትን እና መታደሙ የራሱ ህግና ደንብ አለው። እንዴት ይቀበላል፣ እንዴት አባላትን ከጠቅላላ ጉባኤ ያስወጣል የሚል እነዚህ መስራች አባላትና በዚህ መታደም መሰረት ተቀባይነት ያገኙ ግለሰቦች የጠቅላላ ጉባኤ መደበኛ አባላት ሆነው ይቀጥላሉ ይላል። የተወሰኑ መስፈርቶች አሉ። እነሱ መስፈርቶች ምን ናቸው? ወደዚህ ጠቅላላ ጉባኤ አባል ለመግባት ወይም የጠቅላላ ጉባኤው አባል ለመሆን ምን ያስፈልጋሉ የሚሉት አንደኛው በማህበሩ ዓላማና ግብ የሚያምን የኢትዮጵያ ፀጉር አስተካካዮችና ባለቤቶች አባላት ያስቀመጧቸው ዓላማዎች አሉ። እነዛን ዓላማዎች የሚቀበልና የሚፈጽም አካል የዚህ ማህበር አባል ይሆናል ማለት ነው። የተወሰናችሁ ዛሬ ብታቋቁሙትም
20-30 ሆናችሁ ታቋቁሙትን ይህን ማህበር እቀላቀላለሁ መቀላቀል እፈልጋለሁ ብሎ የሚመጣ አካል ካለ እዚህ በታች የተቀመጡትን ዓላማ እንትኖችን መስፈርቶችን ሲያሟላ ነው ማለት ነው። ሌላው እድሜው ከ18 ዓመት በላይ መሆን አለበት። ያው መታወቂያም ስለሚጠይቅ እድሜው ከ18 ዓመት በላይ መሆን አለበት። ሌላው የማህበሩ መታደም እንዲሁም በጠቅላላ ጉባኤ በየጊዜው የሚወጡ የስነ ምግባር ደንቦችን የሚቀበል ይህን መታደም እንዳለ መቀበል አለበት። እንደገና ደግሞ በየጊዜው ጠቅላላ ጉባኤ የሚወስናቸው ውሳኔዎችን ተፈጻሚ ማድረግ የሚችል ሰው የዚህ ጠቅላላ ጉባኤ አባል መሆን ይችላል ማለት ነው። ሌላው በህግ መብቱ ያልተገፈፈ ማለት ነው። ህጋዊነት ወንጀል ሰርቶ ወይም በሌላ ምክንያት መብቱ ያልተገፈፈ ሰው የዚህ ማህበር አባል መሆን ይችላል። እነዚህ እንግዲህ መደበኛ አባላት የምንላቸው ነው። መደበኛ አባላት የምንላቸው በየጊዜው ውሳኔ ሲወሰን የሚፈርሙ ማለት ነው። ለምሳሌ ዛሬ አሁን እየዞረ ያለ አቴንዳንስ አለ። ይህንን አቴንዳንስ የምትፈርሙ ሰዎች መደበኛ አባሎች ናቸው ማለት ነው። በየአመቱ ሲካሄድ በየአመቱ ጠቅላላ ጉባኤ መካሄድ ግዴታ ስለሆነ በአመት አንዴ ሲደረግ ትፈርማላችሁ፣ ውሳኔዎችን ትወስናላችሁ። የመወሰን የመምረጥ የመመረጥ የመወሰን ድምፅ ያለው ሰው መደበኛ አባል ተብሎ ይጠራል ማለት ነው። የጠቅላላ ጉባኤ ሰብሳቢ ምክትል ሰብሳቢና ጸሐፊዎችን መምረጥ አለበት። መቼ? ዛሬ ይመጣል ማለት ነው። ሌሎች ስራ አስፈጻሚ ኮሚቴዎች ደግሞ ድርጅቱን የዕለት ከዕለት እንቅስቃሴውን እየተከታተሉ የሚመሩ ውሳኔዎችን የሚሰጡ አካላትን ይመርጣል ማለት ነው። መቼ ይመጣል? ዛሬ ይመጣል ማለት ነው። እንግዲህ አሁን እናንተ ስትቋቋሙ ያልተመቻቸው ሊኖሩ ይችላሉ፣ በዚህ ሰዓት ያልተሰባሰቡ። በቀጣይ ግን የዚህ ማህበር ዓላማ አይተው ወደዚህ ማህበር መቀላቀል እንፈልጋለን ብለው ያስቡ ስራ አስፈጻሚው ጥያቄያቸውን ይቀበላል። መጨረሻ ላይ በጠቅላላ ጉባኤ ያስወስናል ማለት ነው። የመቀበልም ያለመቀበልም ስልጣኑ የጠቅላላ ጉባኤ አባል ይሆናል ማለት ነው። ሌላው የጠቅላላ ጉባኤ አመራር አካላት አሉ። ማንኛውም ጉዳይ አጀንዳ እንዲያዝለት የሚፈልግ አካል ቀድሞ ያሳውቃል ማለት ነው። በአጀንዳነት እንዲቀርብለት የሚፈልጋቸው ጉዳዮች ካሉ በጠቅላላ ጉባኤ ከሚደረግበት ወቅት ቀደም ብሎ በአጀንዳነት እንዲያዙለት ያቀርባል ማለት ነው። የስራ አስፈጻሚ ኮሚቴ አባላት ማን ይይዛል? በውስጡ የሚመሩት ፕሬዝዳንት ይኖረዋል፣ ምክትል ፕሬዝዳንት ይኖረዋል፣ ጸሐፊ ይኖረዋል፣ ሂሳብ ሹም ይኖረዋል፣ ገንዘብ ያዥ ይኖረዋል። እንዲሁም ደግሞ ሌሎች መጨመር አለባቸው የሚባሉ አባላት ካሉ እነዛን አባላትን በአንድ ላይ ሊደመሩ ይይዛል ማለት ነው። የስራ አስፈጻሚ ኮሚቴ አባላት የአገልግሎት ዘመን ለ4 ዓመት ይሆናል። ሆኖም ግን አባላት ከሁለት ጊዜ በላይ መመረጥ ይችላሉ ይላል። ስለዚህ እነዚህን ለማድረግ ከመካከላቸው እንግዲህ የአስመራጭ ኮሚቴ ያስፈልጋቸዋል። እዚህ ምርጫ ውስጥ የማይገባ ማለት ነው። ምርጫ ውስጥ የማይገባ አስመራጭ ኮሚቴዎች 3 ሰዎች ሰብሳቢ፣ ምክትል ሰብሳቢና ጸሐፊ ትመርጡና ወደ ምርጫው እንሄዳለን ማለት ነው። ስለዚህ ያሉት የጠቅላላ ጉባኤ አመራር አድርገን መርጠናል። አቶ ሄኖክ እንግዳወርቅ ፕሬዚዳንት፣ አቶ ሙክታር ምክትል ፕሬዚዳንት፣ አቶ ዳዊት ለማ ጸሐፊ፣ አቶ ናትናኤል ሲሳይ ሂሳብ ሹም፣ ሰላም አቢ ገንዘብ ያዥ፣ በተጨማሪ ደግሞ ዮሐንስ ግርማ አባል፣ ሰሊም መሐመድ አባል ሆነው ተመርጠዋል ማለት ነው። አንዴ ያንተሙና የተመረጣችሁ ሰዎች ተመረጡ። ሌሎቻችሁ በክብር ወደ መቀመጫችሁ ሰላም ውላችኋል። አብዛኞቻችሁን አውቃቸዋለሁ። እዚህ እነ ከመከም እነ ሄኖክ እነ ሙኬ በተለያየ ኦኬዥን የተገናኘን ሰዎች አለን። ስለዚህ አክብራችሁ ጉባኤያችሁ ላይ የመክፈቻ ንግግር እንዳደረግ ስላገበዛችሁ በጣም አመሰግናለሁ። አሜን። ይሄ ታላቅ ቀን ነው። በደንብ ሁላችሁም ሪኮግኒሽን ሊሰጡት ይገባል። ሙያችሁ ትልቅ ሙያ ነው። ከዚህ በላይ ከፍ ማለት አለበት። በጣም ውድ የሆኑ ሰዎች ይመጣሉ እናንተ ጋር፣ ፕሬዝደንቶች፣ ጠቅላይ ሚኒስትሮች፣ ሚኒስትሮች፣ ተጽዕኖ ፈጣሪ ሰዎች፣ ብዙ ሰዎች ከእናንተ ጋር ይገናኛሉ። ሌላ ሰው ማያገኘውን እድል እናንተ ታገኛላችሁ። ስለዚህ የተከበረ ሙያ ነው። ክብሩን ከፍ እናድርገው፣ በጋራ ከፍ እናድርገው። እኛ የዋል አቅራቢዎች ነን። በኢትዮጵያ የተለያዩ ማሽኖችን እናቀርባለን። ከዚህ ቀደምም በ3 ፕሮግራሞች ስልጠናና አዳዲስ ማሽን ትውውቅ አዘጋጅተን ነበር። አብዛኞቻችሁ ተሳትፋችኋል፣ በመልክ አውቃችኋለሁ እዚህ ውስጥ ያላችሁ ሰዎች። ስለዚህ በቀጣይም ቢሆን
ከአሶሲሽኑ ጋር አንድ ላይ ሆነን በግልም ከምናገኛቸው ሰዎች ጋር ሆነን ብዙ ኤክስፖዠሮች አሉ። ከጀርመን፣ ከእንግሊዝ፣ ከሌላም ቦታ የሚመጡ አሰልጣኞች አሉ። ስልጠና ሲባል ሙያ ማሻሻል ነው እንጂ ሁሉም ሰልጥኖ ነው እዚህ ደረጃ የደረሰው። ግን ዓለም የደረሰበትን ደረጃ ከዛ ጋር ኮኔክት አድርጎ አገር አቀፍ የሆነ ውድድሮችን እናዘጋጃለን፣ ስፖንሰር እናደርጋለን። ከዛም አልፎ የምስራቅ አፍሪካ የአፍሪካም እንዲሁም የዓለም ሻምፒዮና ላይ ኢትዮጵያን ወክለው የሚወዳደሩ ሰዎች ከአሶሲሽኑ ጋር ተባብረን በመስራት ይህንን በማውጣት የሙያ ደረጃችን ምን ደረጃ እንደደረሰ ለሀገርም ለዓለምም ለማስመስከር የምንችለውን ሁሉ እናደርጋለን። እኛ ከእናንተ ጋር እንሰራለን። አዳዲስ ማሽኖች እና አክሰሰሪዎችን ዘመኑን የዋጁትን ለማቅረብ የምንችለውን ሁሉ ጥረት እናደርጋለን። በትብብር እንሰራለን። እንኳን ደስ ያላችሁ። አመሰግናለሁ። ሁላችሁንም ለፀጉር ቤት ባለቤቶችም እንዲሁም ደግሞ ባለሙያዎች እንኳን ለዚህኛው ቀን በሰላም አደረሰን አደረሳችሁ ማለት እፈልጋለሁ። ምክንያቱም ሁላችንም በውስጣችን የምናስበው ሙያችንን ሊያሳድግልን፣ ስራችንን እንዲወደድልን፣ እንደየትኛውም ዓለም ደረጃውን ከፍ እንዲያደርግ ይህንን መድረክ እንመኝ ነበረ። ውሃሎች በሚያዘጋጁት የዛሬ 3፣ 4፣ 5 ዓመት እና ከ7 ዓመት በፊት በኢንተርኮንቲኔንታል ባዘጋጁት ነገር ላይ እንደዚህ እየወጣን ሁላችን የምናስበው ነገር ነበርና ያቺ ቀን እንግዲህ ዛሬ በአንዳንድ ብርቱ ወንድሞቻችን መሰረት ጥረው ለፍተው እዚህ አድርሰውታል። ለእነሱ ሞቅ ያለ ጭብጨባ እንድታደርጉላቸው እጠይቃለሁ። ሁላችንም ይህንን ደግሞ ፍጻሜው ላይ ለማድረስ ቁርጠኝነት ያስፈልገናል ብዬ አስባለሁ። ጊዜ ላይኖረን ይችላል። አሁን ዛሬ ያልመጡ ብዙ ከ100 በላይ ሰው ነው የታደመው፣ ግን የመጣ ነው 50 ቤቶች እና 50 + 1 ቅድም ሲል ነበር ወንድሜና እንደዚህ አይነት በመሆን እስከ መጨረሻ በርትተን ከሄድን ሌሎች መግዛት እንችላለን። ስለዚህ እናንተን በመወከል አሁንም እዚህ ጋር ደስታችሁ እንዲሆንና በዚህ ያልተገኙ ሰዎች ለወደፊት አባልነት እንዲቀላቀሉን እንዲሁም ደግሞ እስከ መጨረሻው ድረስ ዓላማችንን እንዲያሳኩልን ጥሪውን አቀርባለሁ። እጅግ አመሰግናለሁ። እግዚአብሔር ያክብርልን። ፀጉር ስራው ላይ ከፍተኛ ፍላጎትና መውደድ አለኝ። ከቤተሰብ የወረስኩት የፀጉር ሙያ ነው። በዛ ሙያ ላይ እኔም በተሻለ እንዲሄድ የፀጉር ስራ በተሻለ እንዲሄድ ከፍተኛ ፍላጎትና መነሳሳት በውስጥ ያለ ያ እንዲካሄድ በወጣትነት እድሜም የቻልኩትን አስተዋጽኦ አደርግ ነበረ። ያንን ሙያው እንዲጠነክርና አብሮ እንዲጎለበት ስራው ኢንዱስትሪው ሁሌ ቀናለሁ እንዳልኩሽ። ሌላ ቦታም ሌላ ሀገራትም ካሉት በከስተመሮቻችን ምክንያት የነዛን እምቀናቸውን ነገሮች እንደ ማህበር ተሰብስበን አላማችንን አሳክተን ትልቅ እንዲሆን ሞክሬ ይኸው ዛሬ ላይ ማህበሩን ለማቋቋም አንድ ላይ ሰብሰብ ብለን ይሄን ወሰነን። እጅግ በጣም ደስ ያለኝ እንደዚህ አይነት ፕሮግራሞች እንትን ይላሉ ላይቭ ላይ ምናምን እና ይሄኔ ሲያወሩ ምናምን እሰማለሁ እና አልፎ አልፎ እኔ ጊዜ ስለማይኖረኝ እነሱ ጋር ጆይን አድርጌ ማውራት ስለማልችል ነው እንጂ ሲያወሩ እንደሚዘጋጅ ምናምን ሲያወሩ ሰምቼ አውቃለሁ። እና ዛሬ ግን ይሄ ፕሮግራም ኦን ሆኖ የዚህ ፕሮግራም አንዱ አካል በመሆኔ እጅግ በጣም ነው ደስ ያለኝ። ምክንያቱም ይሄ ፕሮግራም የፀጉርን ስራ ከፍ ሊያደርግ እንዲችል ተደርጎ ታልሞ የተሰራ ስለሆነ ለዛ በጣም ደስ ብሎኛል። ለባለሙያው ብዙ ነገሮችን እንዲያገኝ በማህበሩ እንዲደገፍ አንዳንዴም ከሌላው ዓለም ጋር ያለው ግንኙነት አብሮ እንዲሄድ በማህበሮች የሚመጡ ነገሮችን ስላሉ ላይክ እንትሮችን ማግኘት እንችላለን። ክሊፐሮች፣ የተለያዩ ክሊፐሮች ማግኘት እንችላለን። ነው እዚህ ሀገር ብዙም እኔ የውጭ መሄድ ብዙ ነገሮች አሉኝና ብዙዎቹን አይቻለሁና እዚህ ሀገር ላይ የሚሰራባቸው እና እዛ የደረሰበት ደረጃ ተመሳሳይ ደረጃ መሆን እንዳለበት ስለማምን ያ ማህበር ደግሞ በተቋቋመ ጊዜ ማህበሩ በራሱ እነዚህ ነገሮች ሊያቀል ስለሚችል እነዚህ ሀሳቦችን ያው አውርተንበት በጣም ብዙ ነገር ነው። ሄኖክ መስዋዕትነት ብዙ ከፍሎበታል ስራውን ትቶ ምናምን እና በጣም ጎበዝና እኔ በጣም ወደው ልጅ ነውና እሱ ነው ትልቁን የአንበሳውን ድርሻ የተወጣው ሰው።
ከዛ እሱ ነው ወደዚህ ሀሳቡንም ወደ ተግባር ያመጣው። ከዛ በኋላ ያው ሁላችንም የራሳችን ሀሳብ አለ፣ የምንሰነዝረው ነገር አለ። ግን ትልቁን ድርሻ የወሰዱት እሱም የተወሰኑ ልጆች ናቸውና በዚህ ምክንያት በእነሱ ጥንካሬ ማህበሩ ተመሰረተ ብዬ ነው የማስበው። እድሜም የሆነ ጊዜ ያስቆምሻል አይደለም። አትሊስት ይሄ ነገር ተቋቁሞ ለመጪው ትውልድ የተሻለ ነገር እንዲያገኝ የብዙ ጊዜ ፍላጎቴም ህልሜም ስለነበር ይሄ ህልም ሲሆን መቼም ምን ያህል ደስታ ሊሰማኝ እንደሚችል የሚገመት ነውና ይሄ ነገር በጣም ደስ ይላል። ባለቤትን ወክዬ የመጣሁት ያው ስመጣ ግን ከዚህ ሁሉ ህዝብ በመመረጤ ይሄን እድል ስለተሰጠኝ በጣም አመሰግናለሁ። ምን ልበልሽ፣ ይሄንን ማህበር ስቀላቀል በመጀመሪያ ጊዜ ብዙ እንከኖች ገጥመው ነበረ። የቤት ባለቤት እንደመሆን መጠን ያው ሰራተኛ በሚያስቸግር ሰዓት ምናምን ላይቭ እንገባለን። ማክሰኞና ሐሙስ ይገባሉ። በዛ ወቅት ነው እነ ሄኒንም ባልደረቦቼን ያወቅኳቸው። ከዛ ጊዜ በኋላ ቤቴን እንድወድ ኢንዱስትሪው ላይ ማለት እኔም መማር እንዳለብኝ በምክር በድጋፍ ተደግፌ ያው እኔም ወደፊት ለመቀጠል በተሰጠኝ ኃላፊነት በማህበራዊ ጉዳይም ሆነ በሁሉም ጉዳይ ስኬቴን እወጣለሁ ብዬ አምናለሁ። በጸጉር ባለሙያዎችና በባለቤቶች እንዲሁም ደግሞ በአጠቃላይ በሀገሪቷ ሁኔታ ላይ ለጸጉር ባለሙያዎች የተሰጠው ትኩረት እምብዛም አይደለም። ምክንያቱም ሀገር ውስጥ ኢትዮጵያ ውስጥ ያለው የባለሙያዎችና ውጭ ሀገር ወይ ደግሞ ዓለም አቀፍ ላይ ያለው የጸጉር ክብር ራሱ በጣም የተለያየ ስለሆነ ያንን ለማድረግ ብቻሽን ብትጥሪ ለውጥ አይመጣም። ስለዚህ እንደ ማህበር መንግስት አውቆት ያለውን ነገር ማሳካት የምትፈልጊያቸውን ነገሮች ኮምፒቲሽኖች ሊሆን ይችላል፣ ባለሙያዎች ሊሆን ይችላል፣ እያንዳንዱ ከብቃት ማረጋገጫም ከተለያዩ ነገሮች እንደ ውድድርም ለማድረግ እንደ ማህበር ሆነሽ ስትንቀሳቀሽ በጣም ትልቅ ጥቅም አለውና ያ ክብር መግለጫ የክብር መግለጫ ይሆናል ብዬ አስባለሁና እጅግ በጣም ጥሩ ነገር ነው ብዬ አስባለሁ። ኮሚቴው ዘርፍ የመረጠኝ ያው ከዚህ በፊትም በቲክቶክም በምኑም ሰዎች ይህን ነገር እንዲሳተፉ በማድረግ ተባብሬ ያለው ብዙ ነገር ለፍተናል፣ እዚህ ደርሰናል። እግዚአብሔር ይመስገን። አሁን ኮሚቴው የመረጠኝ ደግሞ በጸሐፊነት ነው የመረጠኝና በጣም ደስ ብሎኛል። እሺ ዋናው ዓላማው ያው እኛ ቅድም ከላይ እንደነገርኩሽ ስራው ገና በቃ በእኛ ሀገር አልተነካም። ብዙ ነገር ብዙ ሊሰፋ የሚችል ነው። ብዙ የምንቀናቸው ነገሮች አሉ። ለምሳሌ ውድድሮች፣ አዋርዶች፣ ሽልማቶች የኢትዮጵያ ቤስት ጸጉር ሄር አርቲስት ተብሎ በምስራቅ አፍሪካም ሊሄድ የሚሄድ ነገር እንደሆነ እምነቱ አለኝ። ደግሞ ትክክል ነኝ። እኔ በግሌ ብቻ ሳይሆን በማህበር ተደራጅቶ በማህበር ሆነን ሁሉም የየራሱን ባለሙያ የየራሱ ብቃት የየራሱ አስተዋጽኦ አለው የሚያበረክተውና በማህበር ቢሆን ብንሰበሰብ ብንደራጅ ደግሞ ከዚህ በላይ ታላቅ ይሆናል ብዬ ስላሰብኩኝ ይህን ማህበር እንዲመሰረት ወሰንኩ። አንድ ፕሮፌሽኑ የተሻለ አቅጣጫ እንዲይዝ ያደርገዋል። ተምረው በስርዓት የሚሰሩ ልምዳቸውን ወደ ወረቀት ቀይረን የተሻለ ሰዎች ማድረግ፣ እንደገና ደግሞ ብዙ መስራት ያልቻሉ ሰዎችን ወደ ሙያው ማምጣት፣ በድርጅቱ አንዳንድ ድጋፍ እንዲደረግላቸው ማድረግ በዚህ በማህበሩ ማለት ነው። ከዛ በተረፈ ደግሞ ማህበሩ ወደፊት ራሱን የሚችልና ራሱን ችሎ በራሱ መንገድ የሚሄድ እንዲሆን ማድረግ ይሄ ራሱን የቻለ ነው የሚሆነው። መንግስትም በተለያየ አቅጣጫ ሊደግፈን እንደሚችል እርግጠኛ ነኝ። በማህበር ከታቀፍን መንግስትም የተለያዩ ነገሮች ሊያግዘን እንደሚችል እና እኛም ደግሞ በኮስሞቲክሱም በምኑም ያለብንን ችግር በቀላሉ ምንፈታበት መንገድ እንደሚሆን እርግጠኛ ነኝ እና ይህን ነገሮች በትክክል ማህበሩ እንደሚተገብረው እርግጠኛ ሆኜ መናገር እችላለሁ። ምክንያቱም ቆራጥ ልጆች በውስጣችን ስላሉ። ማህበሩ ደግሞ እንግዲህ አሁን ብቻሽን አንድ ሰው ብቻውን በተናጠል ሊሰራ የማይችለውን ነገር እንደ ብዙ እንደ ማህበር እንደ አገር አቀፍ ነው። ይሄ አሁን የአዲስ አበባ ብቻ ሳይሆን የኢትዮጵያ የሙያዎች ማህበር ነውና የትኛውም ክልል ያሉት ወይ ደግሞ ከተማ ውስጥም ያሉት ያንን ሀሳብ በመጋራት በዘልማድ የመጡ ህጎች አሉ። አሁን የፐርሰንት የተለያዩ ህጎች የባለሙያው ዝም ብሎ በዘልማድ መስራት ምናምንና እነዛን እንዴት ነው ፎርማል ማድረግ የምንችለው የሚለውን ነገር ከማህበሩ ጋር ዲሳይድ አድርገን ሁሉም በተመሳሳይ ህግ እንዲገዛ ለማድረግ ትልቅ አስተዋጽኦ አለው ብዬ አስባለሁና እጅግ በጣም ጠቃሚ ነው። ማህበሩ ሁላችንም አይደለም። ይሄ የአንድ ሰው ነበር መጀመሪያ። በአንድ ሰው ጥንካሬ
ስልሽ ያው ፕሬዝዳንታችን በሱ ጥንካሬ ነው እኛም እንድንጠነክር የሆን ነው። ብዙ ውጣ ውረዶች ነበረ። እሱን አልፈን ዛሬ እንዲህ ተሰብስበን ደስታችንን ስላከበርም በጣም እኔ ከምነግርሽ በላይ ደስ ብሎኛል። ጊዜ ስለ ስደት አስብ ነበር እና ሞር በብር ከመስራት በዶላር መስራት የተሻለ ነው ምናምን የሚል ሀሳብ ነበረኝ እና የሆነ ሰዓት ሳሚ ጋር ምሳ ወደ ቦሌ አካባቢ ሩዋንዳ አካባቢ ካወቅሽ ምሳ ለመብላት እየሄድን የሆነ ቻይና ሬስቶራንት አለ፣ ከጎኑ ደግሞ ቻይኖች ባርበር ሾፕ ከፍተዋል እና ቶታሊ ዛጋ ነው የስደት ሀሳቤን የቀየርኩት። እነሱ እንዲህ እዚህ ሀገራችን ላይ መጥተው የራሳቸውን ባርበር ሾፕ ከፍተው እየሰሩ እኛ ለምንድን ነው ተሰደን የምንሄደው? ሀገራችን ላይ የተሻለ ነገር መስራት እንችላለን እና የስደት ሀሳቤንም እዛ ጋ ነው ቶታሊ ከት ያደረኩት እና ሀገሬ ላይ ጠንክሬ መስራት እንዳለብኝ ያውን ካሳደግ ነው እንደሚቀይር እንደሚለውጥ ስለማምንበት እግዚአብሔር ይመስገን አሁን ወደ ተሻለ መንገድ እየመጣ ነው። ይሄ ቀላል አይደለም የተደረገው። ይሄ ስፔሻሊ በእኛ ሀገር በእኛ ማህበረሰብ አሁን ከ4 ከ5 ዓመት በፊት ላይ ያለው ኢማጂኔሽን ትንሽ ጸጉር ቆራጭ ሲባል ቆራጭ ነው። ኢቭን ማስተካከል አስተካካይ የምንለው ራሳችን እኛ ነን። በሰዎች ግን ጸጉር ቆራጭ ነው የሚለውና አሁን ላይ ያለው ነገር ግን በጣም ደስ ይላል። ሞር ደግሞ ይሄ ማህበር መቋቋሙ ምናምን በጣም አሪፍ ነው። አሁን ያለው እንደዚህ አሁን ምን ቴክኖሎጂዎቹ አሪፍ ስለሆነ በቲክቶክ ምናምን ብዙ እንደዚህ አሁን በጣም ጎበዞች ማለት ነው። ለምሳሌ እነ ከመከም እነ ናቲ ምናምን የሚለቁት ቪዲዮዎች ሰው ላይ ያለውን እንደዚህ ሰው ላይ ይሄ ጸጉር መቁረጥ የሚባለው አነስ ያለውን አመለካከት አሁን ላይ በጣም አሪፍ ሆኗልና በጣም ጥሩ ነው ማህበሩ እስከ መጨረሻው ድረስ። ያው ሁላችንም ባለሙያ ስለሆነ ማድረግ ያለብንን ሁሉ አድርገን ቀላል የሚባል ሙያም አይደለም። የትኛውም ሰው አንገቱን ቀና ብሎ የሚሰጠው ወታደርም ቢሆን ለጸጉር አስተካካይ ነውና ቀላል የሚባል ሙያ አይደለም። ሶ በጣም ደስተኛ ነኝ ይሄ በመቋቋም። በፊት ጸጉር ቤት ሰው የሚሄደው በወር አንድ ጊዜ ከወር አልፎም በ2 ወር ሁላ የሚሄድ ሰው አለ ምናምንና ጸጉርን ለማስተካከል። አሁን ግን እሱ ቀርቶ ኢቭን በሳምንት 2 ጊዜ ሁሉ ጸጉር ቤት የሚመጡ አሉ። በ3 ቀን ምናምን የሚመጡ አሉ። ግዴታ ጸጉር መቆረጥ ብቻ አይደለም፣ ብዙ አለ ትሪትመንት ለመጠቀም የፊት ፌሻል፣ ብዙ እግር ጥፍር ሁሉ መሰራት ተጀምሯል። አሁን ያ ማለት በቃ ሰልፍ ኬር ነው። ሰው ከሴትነት ጋር ምናምን የሚያገናኘው አለ፣ ግን ኖ ሰልፍ ኬር ነው እና በጣም እያደገ ነው። አሁን ሰው 1 ወር የሚቆይ ሰው የለም ጸጉሩን ለመስተካከል። በ15 ቀን በሳምንት 2 ጊዜ ይስተካከላልና ያ ማለት ውበቱ ጸጉር ቤት እንደሆነ ሰው ተረድቷልና ስራው በጣም እያደገ ነው። ከዚህ በላይ ግን እንደሚያደግ እርግጠኛ ነኝ። ደግሞ በጣም የሚያደርገው ጸጉር ስራ በጣም እየተቀየረ የመጣበት ጊዜ ነው። አሁን ሙያው እየተከበረ ነው። ጸጉር ሙያተኛ መሆን በፊት የሚታይበት መንገድና አሁን የሚታይበት መንገድ እጅግ በጣም የተለያየ ነው። አሁን ላይ ክብር አለው፣ ገንዘብ ማቀም አለው። ከሰራሽ ገንዘብ የምታገኝበት ነው። ጸጉር ስራን በጣም ወድጀው አክብሬው የምሰራው ስራ ነው። ኢትዮጵያ ውስጥ ግን ያው የጸጉር ባለሙያዎች በብዛት ሴቶች አንታይምና ያው ብዙ ጊዜ እኛን ትንሽ ከፍ ቢያደርጉን እላለሁ። የጸጉር ሙያ ድሮ ከነበረበት አንጻር አሁን በፍጹም አይገናኝም። ከስያሜው ከጥሪው አንጻር ድሮ ሁሉም ሰው ጸጉር ቆራጭ ጸጉሬን ልቆረጥ ነው ምናምን እያሉ ነበር የሚጠሩትና አሁን በተቻለ መጠን በእኔም በራሴም ተነሳሽነት ቢሆን ጸጉር ቆራጭ የሚባለውን ስያሜ እንዳይጠቀሙ ኢንፍሉዌንስ በማድረግ ጸጉር አስተካካይ፣ የጸጉር ውበት ባለሙያ፣ የጸጉር ባለሙያ እየተባለ ትክክለኛውን ክብር እንዲሰጠው ለማድረግ በዚህም ደግሞ ሶሻል ሚዲያውን በመጠቀም ሶሻል ሚዲያው ላይ በተቻለ መጠን እንደ ከመከም ሚዲያ ከፍተኛ ስራ እየሰራን ነውና በከመከም ሚዲያ እንግዲህ ህብረተሰቡን ለመለወጥ ለማስተካከል እየሞከርን ነውና ከዚህ ከጸጉር ውበት ጋርና ከተለያዩ የጸጉር ስራዎች ጋር እንደ ሚዲያም እንደ ባለሙያም እንደ ባለቤትም ሆኜ የተቻለኝን ጥረት እያደረኩኝ ነውና ብዙዎቹ ይህንን ይጋራሉ፣ ይለውጡታል ብዬ አስባለሁና እጅግ በጣም ብዙ ለውጦች አሉት። ጸጉር ስራ አሪፍ ደረጃ ላይ ነው አሁን ላይ። አሁን ድሮ ጸጉር ስራ ሲባል ጸጉር ቆራጭ ነሽ ምናምን ጸጉር አስተካካይ ነሽ እንደ ትንሽ ነገር ነበር የሚታየው። አሁን ላይ ግን ጸጉር ስራ በጣም ሀይ ሌቭል ላይ ነው ያለው። ማለት በብርም ደረጃ ብትይ በስራም ደረጃ አርት ማለት ነው ጸጉር ስራ። ሰው ሙያውን ካከበረ የፈለገበት ደረጃ መድረስ እንደሚችል በራሴ ያየው ስለሆነ ነው። ምክንያቱም እኔ የተነሳሁበት መንገድ አለ፣ ሌሎች የሚነሱበት መንገድ አለ። ሰው ያ መንገድ መጀመሪያ ላይ ጨለማ ሆኖ ሊታየን ይችላል፣ ግን በኋላ ላይ በጣም ትልቅ ደረጃ የምንደርስበት ነው። እኔ ብዙ ሀገሮች ዞር ያለው በዚህ ሙያ ዞር ያለው ይህን በመስራቴ ነው። ሰው ይሄ ሁሉ የሆነው ስራዬን ወድጄ በመስራቴ ነው። ጸጉር ስራ ስጀምር የተጀመርኩበትና አሁን ላይ ያለሁበት ሁኔታ እጅግ በጣም የተለያየ። ትዕግስት፣
መውደድ ሙያውን ይሄ በጣም ግድ ነው። ስለዚህ ሙያተኞች ከኛ በታች ያሉ ሙያተኞች ስራቸውን ወደው አክብረው ከሰሩ ብዙ ህይወታቸውን የሚደጉሙበት ነገር የሚያገኙበት መንገድ ነው እና ከሌላ ፕሮፌሽን ባልተናነሰ መልኩ ማለት ነው። በጣም አለው አስተዋጽኦ ለኛ። በባለፈው መቄዶንያ ሂደን ነበርና ብዙ አባቶች ስናስተካክላቸው እናንተም ትሰራላችሁ፣ እናንተም ትችላላችሁ፣ ማስተካከል ታውቃላችሁ፣ ልታግዟቸው መትሉን ነበረ አይነት ነገር ብለውናልና ዲስሚስ ይሄ የሆነው ይሄ ማህበር ከተቋቋመ በኋላ ነውና በጣም አለው ለኛ። እንዲሁም ለኛ ነው አድቫንቴጅ ያለው። ይሄ ማህበር እንዲቀጥል በኢትዮጵያ ተደራሽነት ለማድረግ ብዙ ነገሮች ለመለወጥ ተግተን እንሰራለን። ሁላችንም ለመቀየር በእግሩ ለማቆም ተግተን ተቀይረን እናሳያለን ባይ ነኝ። የጸጉር ቤት ባለቤቶችና ባለሙያዎች ይህን ስራ በጣም እንዲያከብሩትና እንዲወዱት በቃ ለዚህ ስራ ክብር እንዲሰጡት። አሁን ዓለም ላይ በጣም ገኗል። ስለዚህ ዓለም ላይ ገኗል፣ ኢትዮጵያ ውስጥም እየገነነ ያለው እና ያን ነገር እንደ ትልቅ ነገር ቢያዩት እና ያው ይሄን ማህበር ደግሞ ቢቀላቀሉ ባለቤቶችም ሆነ ባለሙያተኛውም ከስርም ከታችም ጀምሮ ያሉትም ሞር ደግሞ ተማሪውም አለ እነዛን ነገሮች እንዲቀላቀሉና ግሩፑን ጆይን እንዲያደርጉ እመክራለሁ። በዚህ ጋር ደግሞ ከመከም ዩቲዩብ ሰብስክራይብ እና ፎሎም እንትኑን ቢያደርጉት ሞር ተመራጭ ነው። የማህበሩንም እንዲሁ ይሄ ፕሮግራም ለሌሎች ተጽዕኖ የሚኖረው ምን ያክል ክብር እየተሰጠው እንደሆነ ነው የሚያዩት ሰዎች። ይህን ሲያዩ ህልም ይሆናል ማለት ነው። በዚህ ስራ ለመሰማራት ብዙዎች እንዲያልሙ ያደርጋል ብዬ አስባለሁ። ይሄ ፕሮግራም የጸጉር ሙያ እጅግ በጣም የተከበረ ሙያ ነው። በመልመድ ላይ ያላችሁ ትንሽ ቤት የምትሰሩ አላችሁ፣ ክፍለ ሀገር የምትሰሩ ላላችሁ ሰዎች ይሄ ሙያ እንደ ትልቅ ሙያ መቁጠርና ማየት መቻል ይኖርባቸዋል ብዬ አስባለሁ። ህይወታቸውን የሚቀይር ከራሳቸው አልፎ ሰዎችን እንዲቀይሩ ሊያደርግ የሚችል ሙያ ስለሆነ በመሰልጠን ያሉ ወደኋላ ሳይሉ ወደፊት መስራታቸውን እንዲቀጥሉ ራሳቸውን ደግሞ ሁሌ አብዴት ማድረግ መቻል አለባቸው። ከኛ አሁን ብዙ ቪዲዮዎች ፖስት እናደርጋለን ምናምንና ከዛ መማር መቻል አለባቸው። ዩቲዩብ የተለያዩ ቪዲዮዎችን እያዩ ራሳቸውን አብዴት ማድረግ አለባቸው። ራሳቸውም ደግሞ ማሳየት አለባቸው። በእርግጠኝነት ከኔ የተሻለ ባለሙያ ይኖራል ምናምን ብዬ አስባለሁ። ኢትዮጵያ ላይ ግን በቲክቶክ ወይ በኢንስታግራም ምናምን ራሱን ሙያውን እያሳየ ያልሆኑ ሰዎች ይኖራሉና ብታሳዩ፣ ሚዲያው ላይ አክቲቭ ብትሆኑ፣ ራሳችሁን ስታሳዩ ነው ወደ እናንተ የተሻለ ነገር የሚመጣው። ሙያው እጅግ በጣም ትልቅ ሙያ ነው። ደግሞ የሚያርግ ሙያ ስለሆነ ላይፋችሁን የሚቀይር አይነት ሙያ ነው። ወደኛ ሙያ ተቀላቀሉ ላለሁ። ያው ሴቶች በርቱ፣ ጸጉር ስራ ላይ ተሰማሩ። አሪፍ ቢዝነስ ነው። እንደ ቢዝነስም እንደ አርትም ደስተኛ ሆነን የምንሰራው ስራ ነው። ከቤታችን ራሱ ተበሳጭተን ወጥተን ስራ ቦታ ስንሄድ ሰላም አለ። ብዙ ጊዜ ያው ሴት ልጃችንም ምናምን የሚባል ነገር አለ። በጣም እንችላለን። ከወንዶች በተሻለ መልኩ እኛ እንሰራለን ብዬ አስባለሁ። አመሰግናለሁ። ወደ ተሻለ ደረጃ መሄድ እንችላለን። ባይዞይ የኛ ኢትዮጵያን ባርበሮች በጣም ጎበዞች ነን። ምክንያቱም ኢትዮጵያ ውስጥ ስትኖሪ ብዙ አይነት ጸጉር አለ። ዓለማችን ላይ ያሉ ጸጉር አይነት ታይፖች እኛ ሀገር ላይ ስለሚገኙ ሀበሻ ባርበር ብዙ አይነት ጸጉሮችን መቁረጥ ይችላል፣ ብዙ ነገሮችን ማስተካከል ይችላል እና ሞር ራሳችን ላይ ሰርተን የተሻለ ነገርን መፍጠር እንችላለን ብዬ አስባለሁ። ባለቤቶች ከሚከፍቱ ይልቅ ተምረው ራሳቸውን ማውቀው ባለቤት ቢሆኑ ብዬ ነው የማስበው። በእኔ በራሴ የደረሰ ብዙ ነገሮች ስላሉ እውቀቱን አውቀሽ ብርሽን ብቻ ሳይሆን እዛ ላይ ኢንቨስት ማድረግ መክፈቱ ብቻ ሳይሆን ሙያውን ማውቀሽ ወደሹ ነው መግባት ያለበት ብዬ ማምነው። ያው እኔም አሁን ለመማር ለመቀየር እንትን ላይ ሆኛለሁ። ምንድነው መንገድ ላይ የሆነ ጊዜ አንድ አስተማሪ ነበረችና ጸጉር ሙያ ስሰለጥን እሷን ብላኝ ነበር እንደ ሀሳብ እንደዚህ አቅመ ደካሞች ምናምን ብላኝ ነበርና እኔ ሎጎ ላይ ማስታወቂያ ላይ አቅመ ደካሞችን ቤት ለቤት ነፃ እንሰራለን ብዬ ነበር የዛሬ 8 ዓመት ምናምንና የሚገርምሽ ኢቭን አቅም ያላቸውም አቅም የሌላቸውም ለካ ብዙ ልጆቻቸው ኦቲዝም ሳውንድ ዳውን ሲንድሮም ያላቸው እናትና አባት ጣም አልጋ ላይ ያሉ ምናምን ሲሪየስሊ መጥተው ያናግሩሻል። አንድ ፈልጌሽ ነው ምናምን ብለውና በጣም ነው የምታዝኘው። አሁን ላይ ኖርማሊ አመት 2 ዓመት ቀዝቅዟል። እኔ ሮብ እየሄድኩኝ ሰራ ነበር ቤት ለቤት እና ምንም አይነት ክፍያ አናስከፍልም እኔ ጋር
እና በጣም ነው የምታዝኘው በጣም ማለት ነው። ሁሉም ቆራጭ እቺን ማስታወቂያ ወይም ቲክቶክ ላይ ምናምን እንዲህ ብሎ ቢል የምር ነው የምልሽ አቅም ኖሯቸው ማለት ነው። እንደዚህ አውጥተሽ መናገር እንትን የለም። እንዲሁም አሁን ላይ እየተሻሻለ ነው። በፊት ላይ እንደዛ አይደለም። አይ ስለሚያስቸግር ልጄ ስለምሳቀቅ ይዤው አልሄድም ይላል። እኔ በጣም ደስተኛ ነኝ። የልጆች እናትም ስለሆንኩኝ ሲያመጧቸው ልጆች ለኔ አይከብዱኝም። በጣም ደስተኛ ሆኜ ነው ሄጄ የምሰራቸውና ይሄ ቢለመድ ሰዎች የውስጣቸውን እንዲነግሩ ስፔሻሊ ልጆች ላይ በጣም ቤት ላይ የሚያስተካክሉ ወላጆች የማይወልድ የለም ያልወለድንም አይደለንም እና ኖርማልም ልጅ እኮ ይረብሽሻል ስታስተካክዩ። ሰው ልጆች ያላቸው ወላጆች ልጆቻቸውን ይዟቸው ይምጡ። የኛ ልጆች ማለት ነው። ምንም አይረብሹ ምንም አያደርጉም ምናምን። ይሄን ቢለምዱ ቆራጮችም ጸጉር አስተካካዮችም ይሄንን ቢያደርጉ ሁሉም ጸጉር አስተካካይ ይሄንን ትሬንድ ቢከተል እላለሁ። አመሰግናለሁ። ማለት የምፈልገው ያው ሰብሰብ ማለታችን በጣም አስተዋጽኦ አለው። እኛ የጥበብ ሰዎች፣ ትዕግስተኞች፣ ታማኞች፣ ጸጉር ባለሙያ፣ ጸጉር አስተካካዮች፣ ታማኞች፣ ሰው አሳማሪዎች፣ ውበት ነክ የሚመለከተን ታላቅ እንትን ሙያ ያለን ሰዎች ነን እና ተሰብስበን ደግሞ አንድ ስንሆን ከዚህ በላይ ብዙ ነገር ማድረግ እንችላለን። ዛሬ ያልተገኙ በአካል ያልተገኙ በመንፈስ አብረውን ይኖራሉ ብዬ አስባለሁ። ያው ስላልተመቻቸው ይሆናል ብዬ ስላሰብኩኝ ማለት ነው። ነገም ከነገ ወዲያ የተለያየ ፕሮግራም ይኖረናል፣ አናቆመውም። ቅድም እንዳልኩሽ ከፍ ሲልም እንደ ዓለም ደረጃ እንሄዳለን። እንደ ምስራቅ አፍሪካ ምስልሽ እዛ ድረስ ስለምንሄድ ብቻዬን ወይ ደግሞ እዚህ ጋር በተገኙት ብቻ የሚሆን ነገር የለምና ሁሉም ባለሙያ ያገባዋል። ሁሉም ባለሙያ ቤቱ ሆኖ የምንመካከርበት የምንነጋገርበት ስራችንን አፕዴት የምናደርግበት ሙያችንን ቀለል አድርገን ኢንዱስትሪውን የምናሰፋበት መድረክ ስለሚሆን ነገ ከነገ ወዲያ እንደሚቀላቀሉን በጣም እርግጠኛ ነኝ። በክልልም ያሉ ባለሙያዎች አሁን ላይም ቅድም እንደነገርኩሽ በላይ እየተከታተሉ ነው። ከተለያየ ክልል የመጡ ባለሙያዎች እነሱም በአካል መጥተው እኛም ደግሞ ሄደን እዛው ባሉበት ቦታ እቅዳለን። እዚህ ላይ ልጨምርልሽ እቅዳለን። በየክልሉ እየሄድን የሙያ ክህሎት ሰብሰብ ብለን የሙያ ክህሎት እንሰጣለን። ከዛም እንዲመጡ እናደርጋለን። ይህን እናደርጋለን። ነገ ከነገ ወዲያ ይቀላቀሉናል። ግን በሀሳብ አብረውን እንዳሉ ነው የሚሰማኝ። እሺ ያው ሰብሰብ በሉ ኑ ስራችንን እናሳድገው። ከዚህ በላይ ብዙ ነገር ገና አልተነካም። የኛ ኢንዱስትሪው ይሄ ቢዝነስ እንዳልኳችሁ በሙያው በጣም እንደመቆየቴ መጠን የቻልኩትን ያህል ጥረት እንደማድረጌ መጠን ገናች አልተነካችም። ስንሰባሰብ ደግሞ ከዚህ በላይ ብዙ ይሆናል እና ጥቅሞችም ይኖሩናል። ምክንያቱም እኛ አሳማሪዎች ብቻ ነን፣ ሌላ ነገር አንነካካም። ስለዚህ ጆይን አድርጉ፣ ወደኛ ኑ እላችኋለሁ። በጣም አመሰግናለሁ። ሙያውን ለማሳደግ ሁላችንም የበኩላችንን ተስፋ እናድርግ። እንዲሁም ደግሞ ከመከም ሚዲያ እንደ ሚዲያ በእንደዚህ አይነት ጉዳዮች ላይ ሳይታከት እነዚህ ነገሮች ይሰራልና ሰብስክራይብ ያላደረጉ ባለሙያዎች በጠቅላላ የከመከም ሚዲያን ሰብስክራይብ በማድረግ ቤተሰብ እንዲሆኑ ጥሪን አቀርባለሁ። አመሰግናለሁ።